ወአለይኩም ሰላም ዴ ያወራች ነበርኩ። እሺ አሸና አሳሃ ምንድን ነው የሚለው? አሸናፊ ነው የሚለው ጋይስ። አሳሃብ ኤንድ ነሂሽ አስሃብ ምን ሰለባት? ስሟን አይቼ እስከምመጣ ምንድን ነው የሰለባት? ጉድ አፍቃሪ አፍሪካ ማለት አፍቃሪ ቤት ምን አፍቃሪ ነኝ ይላል ብላ ምን ብላ እንደጻፈች። እሺ ኢንቫይት አድርጌሻለሁ። አቦ አካውንትሽ ለምን ቬሪፋይ አታስደርጊም? አፕላይ አድርጌያለሁኝና ይሄ ለዚህኛው አይሆንም ገና አዲስ ስለሆነ፣ ለትልቁ ግን አፕላይ አድርጌያለሁ። እሺ ደረሰኝ ላረም እስከዛ እሷን እየሰማ ኦሆሆይ መላ ኦሆሆይ መላ ቤት ያው መልካም ጥሩ ቤት ነው። ስልክም ቶሎ ሰጡኝ፣ እደውልለታለሁ አልፎ አልፎ። ያኔ እንደዚህ ብዙም ሶሻል ሚዲያ የለም። ቀጥታ ዳይሬክት እደውልለታለሁ፣ እንደዋወላለን ምናምን እየተደዋወልን ያለ ያው ብዙም እንትን አንልም፣ እንደዋወላለን። እሱ ብዙም ስልክ የለም፣ ያኔ ኔትወርክ ምናምን የተለያዩ ነገሮች አሉ። ከዛ 2 አመት ቆየሁ፣ ሄድኩ እኔ ተመልሼ ወደ ኢትዮጵያ ማለት ነው። 2 አመት ቆይቼ ሲሄድ ተገናኘን፣ አብረን እንደዚሁ የተለያዩ ነገሮችን እንትን ብለን እኔ ተመልሼ እዚህ መጣሁ ማለት ነው። ያኔ ልጁ ስብዕናው ምናምን ጥሩና መልካም ልጅ ነው። እናወራለን፣ ያለውን ነገር ገንዘብ አይጠይቅም፣ ምንም ነገር ከኔ የሚፈልገው ነገር የለም። እንደውም እኔ ጓደኛዬ ኢትዮጵያ ስትሄድ የተለያዩ ነገሮችን ላከልኝ። እኔ ኦልሬዲ 2 አመቴን ጨርሼ ከመሄደ በፊት ማለት ነው። ባልትና ሜሞሪ የተለያዩ ነገሮችን እኔ እንዳይደብረኝ አስጭኖ ምናምን ደብዳቤ የተለያዩ ነገሮች ላከልኝ ማለት ነው። ከዛ እኔ ምን አሰብኩኝ፣ በቃ ይሄ ልጅ መልካምና ጥሩ ልጅ ስለሆነ ለምን ስልክ አልክለትም? እንደዚህ በፌስቡክም በተለያዩ ነገሮች እንዳገኘው መልካምና ጥሩ ልጅ ነው፣ 2 አመት አይቼዋለሁ፣ ስልክ ልላክለት ብዬ ስልክ ላኩለት። የምትሄድ ልጅ ነበር። ስልክ በእንትን ነው የምታወሪው? ዜድዬ በሄድፎን ነው የምታወሪው? ድምፅሽ ጥርት ያለ አይደለም ማሬ። በኤርፎን አይደለም ወደ አይሰማም። ስልክሽ ሩቅ ነው ካንቺ? ስልክሽ ሩቅ ሆኖ ነው የምታወሪው? ኖ ይዤ ነው የማወራሽ። ኦኬ እሺ። ጥራት እንትኑ ጋር ይሄን እንዳታፍኘው እሺ። ይሄ ቂጡ ጋር ማይክሮፎኑ በዚህ ድምፁ ጥራት እንዲገባ። እሺ አሁን ይሰማል? አዎ ይሰማል። ከዛ ከ2 አመት በኋላ ስልክ ላኩለት ማለት ነው ለልጁ። ስልክ ላኩለት። ስልክ ከላኩለት በኋላ በደንብ በዋትሳፕ በቫይበር ስካይፒ ነበር የዛን ታይም ያለው። በዛ ማውራት ጀመር። እናወራለን ኖርማል፣ መቼ ነው የምትመጪው፣ መቼ ነው የምንጋባው ምናምን እንደዚህ አይነት ነገሮችን እያወራን እያለ በመሀል እየተቀየረ መጣ ማለት ነው። እንደዚህ እህቱ ነበረች እና አጋጣሚ እህቱ ሙታ ነበር። ሱስ ምናምን ጀመረ፣ መጠጣት ጀመረ፣ ይሰክራል፣ ሌሊት እኔ ጋር እዚህ ይደውላል ምናምን። እሱ ጋር በፊት ያኔ ተላምደናል በስልክ ኦልሬዲ ብዙ ጊዜ ነበር የምናወራው ማለት ነው። ከዛ እየተቀየረ መጣ፣ ያኔ ሱስ መጣ፣ የተለያዩ ነገሮች ምናምን እንትን ሲል በቃ እኔ እየራቅኩት መጣ። ከዛ በኋላ እኔ ያው ያለሁበት ቦታ ጥሩ ቦታ ስለነበረ ሰዎቹ ጥሩ ስለነበሩ በጣም ፍሪ ጊዜ ስላለኝ የግዴታ እማወራው ሰው ከሰው ጋር አልገናኝም። ያኔ እማወራው ሰው ጓደኛ ፈልግ ነበር ማለት ነው። ከዛ አንድ ቀን ምን አሰብኩኝ፣ ለምን ፌስቡክ ከፍቼ ለምን ጓደኛ አላወጣም? ፌስቡክ ላይ ለምን ጓደኛ ምናልባት አብሬ የተማርኳቸው ልጆች ምናምን ላገኝ ስለምችል ፌስቡክ ለምን አልጠቀምም ብዬ ሴትዬ ጓደኛ ቤት ፌስቡክ ላስከፍቷት ላይ ተነስቼ ማለት ነው። እኔ እንደውም አንቺ ስታወሪ ብዙ ጊዜ እሰማለሁ ከባልሽ ጋር እንዴት እንደተገናኘሽ ማለት ነው። እና ፌስቡክ ላስከፍት ሲሄድ ጧት ላይ ያልተመቸኝም ማታ ነው ያለች ሴትዮዋ። ከዛ ማታ ሄድኩ ፌስቡክ ለማስከፈት ማለት ፌስቡክ አስከፍቼ መጣሁ። ልክ ፌስቡክ አስከፍቼ ስመጣ እንዳለ አድ ማደርገው እኔ ነኝ። አላቅም እንዴት እንደው ማለት ነው። ጓደኝነት የምጠይቀው ልጆችን እኔ የምፈልገው ምንድነው እማወራው ሰው፣ የምገናኘው ሰው፣ አብሬ የተማርኳቸውንም ልጆች ምናምን እንደዚህ ጓደኛ ነው የምፈልገው ማለት ነው። ከዛ በኋላ ብዙ ልጆችን አደረኩኝ፣ አገኘሁ ጓደኞች ምናምን እንደዚህ። ከዛ በቃ ከተለያዩ ልጆች ጋር ማውራት ጀመርኩኝ ፌስቡክ ላይ። በቃ ጓደኛ አገኘሁ። በቃ አሁን ደስተኛ ሆንኩኝ። ምንም ስለሱ ማሰብ ተውኩ ማለት ነው። ሲፈልግ ያወራኛል፣ ሲፈልግ የተገባ የተወጣ አወራኝ አላወራኝ ምንም ቦታ አልሰጠው። ምክንያቱም እኔ ጓደኛ ወጣሁ እዚህ ጋር ማለት ነው።
ከዛ ከተለያዩ ልጆች ጋር እያወራው እያለ አንድ ልጅ ጋር በደንብ አወራን። በቃ በጣም ማለት ነው። ከዛ ከልጅ ጋር እማወራው እኔ ስለዛ ስለ ልጅ ነው። ጓደኛ አለሽ ሲለኝ አዎ ጓደኛ አለሽ፣ ግን እንደዚህ ነበር፣ አሁን ላይ እንደዚህ ሱስ ጀመረ፣ በጣም ወደው ነበር፣ እንዋደዳለን ምናምን ያልኩ እኔ የማወራው ልክ እንዳንቺ ያዳምጠኛል፣ ያክመኛል እንዳንቺ ማለት ይቻላል። አዳማጭ አካሚ የሆነ ማለት ነው። ሁሉን ነገር ሳልደብቅ እነግረዋለሁ። እኔ እንደዚህ ነበር፣ ከልጁ ጋር ያለን ነገር እንደዚህ ነው፣ እንደዚህ ያደርገኛል። እሱ ደግሞ አይዞሽ፣ አንቺ በሰው ሀገር ነው ያለሽው፣ ለራስሽ መሆን አለብሽ፣ ሁሉም ይሆናል። በቃ በጣም የሌለ ቦታ ይሰጠኛል። ኔትወርክ እንኳን ባይኖር ፈልጎ ቀጥታ እኔ ጋር ይደውልልኛል ማለት ነው። ከዛ ሴትዮዬ ከዕለታት አንድ ቀን ቫኬሽን ኢትዮጵያ መሄድ አለብን አለች ማለት ነው። ልክ ከልጁ ጋር በፌስቡክ ካወራን አመት ሆኖናል። ከዛኛውም ልጅ ጋር አልፎ አልፎ እናወራለን። ከሴትዮዬ ጋር ተነስተን ኢትዮጵያ ሄድ ነው ማለት ነው። ልክ ኢትዮጵያ ሲሄድ ደወልኩለት፣ ለሁለቱም ደወልኩላቸው። እመጣለሁ ምናምን የፌስቡኩን ፎቶ ራሱ ወላሂ ፎቶ ራሱ ተላልከን አናውቅም በፍጹም ማለት ነው። ኢትዮጵያ ስንሄድ ያው ሆቴል ቡክ አድርገን ነው ከዚህ ሁሉን ነገር አስጎብኝም ምንም ሁሉን ነገር በቃ እንትን ብለን ይሄድ ነው ማለት ነው። ከዛ ይሄን እዛ ሆቴል ይዘን ምናምን ነገር መጣ። ያኛውም ሰላም ተባባል። የፌስቡኩም ማታ ላይ ነው ምናምን መጣ፣ በአካል ተገናኛ ማለት ነው። እና በጣም እንድታማኝ ልጅ ነሽ፣ እኔን አምነሽ እንደዚህ ምናምን ነገር አለኝ። ከጓደኛው ጋር ነበር የመጣው። መገናኘት ጀመረ ማለት ነው። ከዛ ያኛውን ልጅ እኔ ያው መከረኝ፣ ይሄኛው ጊዜ እንድሰጠው ራሴ ወድጄው እንድመጣ ነው። ይሄኛውም ይወደኛል፣ ግን እኔም ወድጄው እንድመጣ እንጂ እንደዚህ የሆነ እንትን ብሎ እኔን ተጭኖ ምናምን ማምጣት አልፈለገም። እና ለዛኛው ልጅ ቦታ እንድሰጠው ያለውን ነገር ከዛ ጋር በቃ ህይወቴን ከዛ ጋር ያለውን ነገር እንዳስተካክልና ራሴ ጨርሼ እንድመጣ ይፈልጋል ማለት ነው። በጣም ይመክረኛል። ቦታ ስጪው፣ ጊዜ ስጪው እና እንትን በይው ምናምን ነገር ይለኛል። ከዛ እኔ ሴትዮዬ ኦልሬዲ የሚያስጎበኝ ምናምን ሁሉን ነገር ከሆቴል ጋር እንትን ብለን ይሄድ ነው ማለት ነው። ከዛ እኔ በቃ አንድ ቀን ለምን ጊዜ ያልሰጠው ምናምን ብዬ ሶደሬ ልንዝናና ምናምን ስንሄድ ዛሬ እሱ ይውሰደን፣ እሱ መኪና ምናምን ያኔ ታክሲ ምናምን ስለሚሰራ ማለት ነው፣ እሱ ይውሰደን። ይሰማል አቡዬ? አዎ በደንብ ይሰማል ማሪ። እሺ ወደና እሱ ይውሰደን ምናምን ነገር አልኳት። ጊዜ እኔ መስጠት ስለፈለኩ ነው። ሴትዬ ምንድናቸው ቤተሰቦችሽ ያሉት ሌላ ቦታ፣ እነዚህ ልጆች ምንድናቸው ስትለኝ ነገርኳት ያለውን ነገር ማለት ነው። ይሄም እንደዚህ ነው፣ እሷ በጣም ግልጽ ናት። ይሄም እንደዚህ ነው። ከዚህ ጋር አጋጣሚ በፌስቡክ ተገናኝተን ነው፣ ጓደኛ ነው። ይሄ ደግሞ በፊት እንደዚህ ያሳለፍን ላይፍ ምናምን ነገር ብዬ ነገርኳት። እኔ ጊዜ መስጠት ስላለብኝ ከሱ ጋር ሶደሬ ስንሄድ እኔ ሲጀምር ከዛ ጋር ሆኜ የማስበው ይሄንን በፌስቡክ ያለውን ነው አቡዬ። በቃ እሱን ነው የሚጠይቀኝም፣ እሱ ነው ይደውልልኛል። በቃ በጣም በቃ ቦታ የሚሰጠኝ ምናምን ነገር በቃ እኔ እሱን እየወደድኩ መጣሁ። በቃ ያኛው እዛኛው ጋር ሆኜ የማስበው ይሄኛውን ነው የፌስቡክም ማለት ነው። ከዛ ተመልሼ መጣሁኝ አዲስ አበባ። ከሱ ጋር አብረን እናሳልፋለን። ሴትዮ የሚገለመደችው መጣች። እሱንም ጥሪው ትለኛለች፣ ይመጣል ሆቴል አብረን ወክ ስናረግ ስንዝናና አብረን ነው ሁሉ ነገር በቃ ለመርኩትና እኔ እንደውም ሲደብረኝ ምናምን አዲስ አበባ እያለን ጥሪው ትለኛል፣ ይመጣል እሱ ማለት ነው። ከዛ አብረን የተለያዩ ነገሮችን እንትናል። ሴትዮ ባይዘው ከኔ ጋር አብራ እስከ ደሴ ድረስ ከክፍለ ሀገር ድረስ ሄዳለች። እኔን ተከትላ ማለት ነው፣ አረቧ ማለት ነው። በጣም መልካም። ያው ወደፊት ስለሷ አመጣበታለሁ ስለ መልካምነቷ ማለት ነው። ከዛ እኔ እንደ ልጄ ነው የማይሽ፣ ስለዚህ እኔ አንቺ ትዳር ይዘሽ ስኬታማ እንድትሆን ይፈልጋለሁ ምናምን ነገር ስትለኝ እኔም ያኔ ምረጭልኝ እስኪ አንቺ እንደናት እስኪ ለኔ የሚሆነኝን ወንድ የትኞቹ ናቸው የሚሆነኝ አልኳት። ሁለቱ ማለት ነው። ከዛ ስላት እሷም የፌስቡክን ነው ካለንም አቅራቢያ አንጻር ካለንም ሁኔታዎች አንጻር የፌስቡክን እሱ ነው የሚሆንሽ ምናምን ነገር አለችኝ። እሷ ራሱ ማለት ነው። እኔም ወደ እሱ ልቤ ሲጀምር ከዛ ጋርኛ ማስበው እሱን ነው። በዛ ላይ ሆቴል እያለን ሆቴል ሆነን እኛ በቃ የተለያየ ነገር ነው እንትን የምንለው እንደ ዲያስፖራ ነው ያኔ የነበር ነው ማለት ነው ኢትዮጵያ ላይ። እና ሲመጣ ሀቡጌኒ ምን እንደምፈልግ ያውቃል፣ ይዞልኝ ነው የሚመጣው። ምን እንደ አማርኛ ያውቃል። ምን በጣም በቃ በጣም የሚሰጠኝ ቦታ ብስሚላ በጣም መልካም ነው ከምንም በላይ ማለት ነው። ከዛ በኋላ እዚህ መጣንኛ ኦልሬዲ 10 ምናምን ቀን ከቆየን በኋላ ዱባይ መጣን። ዱባይ ስንመጣ እኔ ከዛ በፊት ወንድሜ መጥቷል እዚህ ዱባይ ማለት ነው። ወንድሜ መጥቶ ስራ ምናምን ይሰራል፣ ያው መዝራዓ ምናምን ስራ ማለት ነው። የወንዶች ስራ ትንሽ ከባድ ነው። ከዛ እሱ መምጣት ይፈልጋል። ሁለቱም ኦልሬዲ ፓስፖርት አላቸው፣ መምጣት ይፈልጋል። ይሄ በፌስቡክ የሚያወቁ ማለት ወንድምሽም የፌስቡክ ፍቅረኛሽም መምጣት ይፈልጋሉ።
ወንድሜ መጥቷል። ኦልሬዲ ድሮውን መጥቷል። እኔ ኢትዮጵያ ከመሄደ በፊት ይሄኛውን ሳላቅ በፊት መጥቷል ወንድሜ። ሁለቱም ፍቅረኞች መምጣት ይፈልጋሉ ዱባይ? ሁለቱም መምጣት ይፈልጋሉ። ግን እኔ ያኛውን ኦልሬዲ ራቅኩት እኮ በቃ እየራቅኩት መጣ። የበፊቱም ማለት ነው። ይሄን የፌስቡክ ካወቅኩት በኋላ የፌስቡኩ በጣም ፍቅር ስለሚሰጥሽ ስለሚንከባከብሽ ስለሚያውቅሽ ምን ትወጃለሽ ምን ትጠያለሽ ሁሉን ነገር ያውቃል። ሁሉም ነገር በጣም ብስሚላ በጣም ለሴት ልጅ እኔ እንጃ በጣም መልካም ነው ከምንም በላይ ማለት ነው። ከዛ ወንድም የምሰራበት ሰውዬ ሰው ይፈልጋል ሰው ፈልጋሉ ምናምን ነገር ስለምን እሱን አላመጣውም ብዬ አሰብኩ ማለት ነው። ሴትዮን ሳማከራት ጥሩ ነው ይምጣ ለምን ይምጣ ምናምን ነገር አለችኝ። በቃ እኛ ዱባይ በመጣን ኦልሬዲ በወራችን ቪዛው ተጨርሶ ፕሮሰሱ ተጨርሶ ከኔ 5 ሳንቲም ሳይወጣ ወንድሜ የሚሰራበት ሰውዬ ወንድሜን በጣም ይወደው ስለነበረ እንደሱ ጥሩና መልካም ሰው ነው የምፈልገው ሲል ሴትዮዬ የሷ ጓደኛዋ ይምጣ ምናምን ነገር ብላ ሁሉ ነገር ተጨርሶ በወሩ ዱባይ መጣ ማለት ነው። እኛ በመጣን በወራችን መጣ። ከዛ መጣ ስራ ቦታ ሄደ። ስራ ቦታ ሲሄድ እኔ ወንድሜ እኔ ልጁን ብዙም እንትን ስለማልን ነው ያኛውን ኦልሬዲ አስተዋውቂው ስለነበር ወንድሜን ያውቀዋል የበፊቱም ማለት ነው። እና ይህንን ልጅ እኔ በፌስቡክ ነው የማውቀው ብዙም እንትን የለንም። ስለዚህ አንተ እየው እስኪ ያለውን ነገር ካንተ ጋርም እየው ምንም እንደሚያደርግ ሰው የሚያወራ ከሆነ ምንም ብዬ ወንድሜን እንደ ጀሱስ ነው የሚባለው ባረበኛ ሰላይ እንደ ጃሱስ እንደዛ አደረኩት ማለት ነው። ከዛ ወንድሜ ጋር አብረው እያሉ ወንድሜ በቃ ሁልጊዜ ስለሱ መልካምነት ነው የሚነግረኝ። እህቴ እንደውም አንቺ እድለኛ ነሽ፣ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው በጣም ነው የሚለው። ኢትዮጵያ የሆነ ድርጅት ምናምን ተቀጥሮ ነበር የሚመጣው። እዚህ መጥቶ መዝራዓ ምናምን ስራ ነው የገባው። የወንዶች ስራ የግመል ማገድ ምናምን ነገር ነው ማለት ነው። ግን እሱ ምንም ለስራ በቃ አንቺ ደስተኛ ሆኔ እኔ አንቺን ኃላፊነት ወስደሽ አምጥተሽኛል ምንም ይሁን ምንም እኔ እሰራለሁ አንቺን አስመሰግናለሁ ነው የሚለው ማለት ነው። ቀጥ ብሎ ስራ በቃ ይሰራል። ከወንድሜ ጋር አብረው በጣም ነው የሚዋደዱት። ከዛ ሴትዮዬ ምን አሰብሽ ምንድነው ያሰብሽው ምን አሰብሽ ምናምን ስትለኝ ቆይ ምናምን ነገር ስላት ልክ እሱ በመጣ በሁለት ወሩ ሴትዮዬ ጠራችኝና በቃ አንቺን ተወጪዋለሽ የሚወድሻል ስለዚህ መጋባት አለባችሁ ግዴታ መጋባት አለባችሁ ፌስቡክ ጋር ማለት ነው። አዎ ያኛውማ እዛው ቀረ ኢትዮጵያ ቀረ ቁርጡላስ ተረሳ ቀረ እዛው። ከዛ እኔም በቃ እሺ ምናምን ነገር ያው ሴትዮዬን እንትን ስል ያኔ ቶሎ አልወሰንኩም ታውቂያለሽ። ከዛ እሷ ሁሉን ነገር በቃ ሰርጋችሁ በዚህ ቀን ነው እኔ ሁሉን ነገር ችዬ እንደ ልጅ ምድርሽ እኔ ራሴ ነኝ ሰርጋችሁ በዚህ ቀን ነው ብላ በቃ የ20 ቀን ጊዜ ነው የሰጠችው ማለት ነው። ከዛ ቤተሰብ ጋር ሽማግሌ ላከ በክብር ቤተሰቦቻችን ትንሽ ራራቃሉ። ቤተሰቤ ጋር ሽማግሌ ላከ ቤተሰብ የምሻሉ ምናምን እዛ ኒካህ ሐሰብ እዚህ ሰርግ ተደገሰ። ሀቡ እኔ ቬሎ ብቻ ነው እኔ ቬሎና ቀለበት ብቻ ነው የተወሰነ የገዛ ነው ማለት ነው። ሙሉ የሰርግ ወጭ ሸፍና ሴትዮዬ ሙሉ ሀቡዬ ወላሂ ነው ልክ እንደ አረቦች ሰርግ ማለት ነው። ቦታውን መጥቀስ ካለብኝ ጠቅሳለሁ ራሱ ማለት ነው። ግን አያስፈልግም ወላሂ በቃ ሙሉ በቃ አረቦቹ እንዳለ አረብ ነው የመጣው ምድር ማዋጥናቸው የመጡት ሙሉ ፕሮቶኮሉን አርጋ ሁሉም ነገር ከኔ 5 ሳንቲም ሳይወጣ እኔ ከሳሎን ምናምን ቬሎ ለብቻ ሲል ለኔ ራሱ ሰርፕራይዝ ነው የሆንኩት ማለት ነው። የሚገርም ሰርግ ደግሳ እኔ በዛን ሰዓት ብዙ አበሾችን ብዙ ማላቅም አንዳንድ የመጡ በጣም ብዙ አበሾች በግሩፕ ማቃቸው እንደዚህ ምናምን እንጂ ያኔ ሶሻል ሚዲያ እንደዚህ አልነበረም። ሰውም እኔም ብዙ ማላቅም ኮንትራክት አመት ነበር ኦልሬዲ ከተጋባን 8 አመት አካባቢ ሆነ ከተጋባ ማለት ነው። ከዛ ሰርግ በቀቀው ሰርግ ደገሰች አለቀሰች። እኔ ቬሎ ለብሼ ምናምን ስወጣ ምናምን ነገር ሷራት ሴትዬ ማለት ነው። ተጋባን ደስ በሚል ሁኔታ እነሱ ከንዶራ ለብሰው ምናምን ነገር እንደ አረቦቹ ሴት ለብቻ ወንድ ለብቻ ሆኖ ልክ የአረቦችን ህግና ደንብ ጠብቆ ሰርጋችን ተደረገ ማለት ነው። ተጋባን። ከተጋባን በኋላ ልክ የሰርጋችን ዕለት ማታ ምናምን የትም አልሄንም ቤት መጣን ቤት ማለት ነው። እሷ ቤት መጣን። ጓደኞቿ መተው ወንዱ ሴቱ ቡና ተፈልቶ ቤት ደስ የሚል ምሽት ልክ እንደ ኢትዮጵያ ግቢ ውስጥ ቡና ተፈልቶ ሴትዮዬ መሀል ተቀምጣ ከኛ ጋር አብረን ደስ የሚል ላይፍ አሳልፍ ማታ ማለት ነው። ከዛ በማግስቱ ሆቴል ያዘችልን ልብሳችን ምናችን ተዘጋጅቶ እንደ አረቦቹ ማለት ነው። ሆቴል ሆነን ልክ እናት እንዴት ነው የሆነ ነገር እንትን ብላ ትመጣ የለ ሆቴል አድረን በማግስቱ ምናምን አሲድ ይዛ ሀላውያት ምናምን ይዛ መጣ ሪሴፕሽን ታስቀምጥልናለች። ከዛ እነሱ ሴትዮናት ግን ስንት ዓመት ታገልግያት ነው ይሁሉ
እኔ እሷ ጋር ኮንትራት 4 አመት ብቻ ነው ሀቡዬ የሰራሁት ማለት ነው። ምን የተባረከች ናት እናትሽን እስኪመስለኝ ድረስ። ከዛ ታመጣልናለች፣ እቤት ደግሞ እራት ትጠራናለች፣ ታክሲ ምናምን ትልክልናለች። ታክሲ ቤተሰቦቿ ምንም አይሏትም ለሰራተኛ እንደዚህ ስትሆን? በጣም በጣም መልካም ናት ሀቡዬ እኮ ባሪ ባለው ቤተሰቦች የራሷ ቤተሰቦች ምንም አይሏትም እንዴ ለሰራተኛ ድል አርጋ ብር ክስክስ አርጋ ስትደግስ? ማንንም አትሰማም ሀቡዬ። ብዙ ለእኔ ብዙ መስዋዕት ከፍላለች በጣም ማለት ነው። በጣም መልካም ነው ከምንም በላይ መልካሻለች። ታድለሻል በጣም በጣም። ከዛ እኔ በፊት ከማግባቴ በፊት እሷ ቤት እያለሁ እንደዚህ በየእጃዛ ቤት የተቸገሩ ልጆችን ምናምን ይመጣሉ እሷ ቤት ማለት ነው። 9 ሆነን ተኝተን እናውቃለን ብለሽ አታምኚም። ለኢትዮጵያ በሯ ሁሌም ክፍት ነው እስካሁን ድረስ ማለት ነው። የተባረከች ለስደተኛ በጣም በጣም እየሄደች ትጠይቃለች። ሰራተኛ እንደዚህ የሆነ ችግር ሲደርስባቸው እስር ቤት የገቡ ሐኪም ቤት የገቡ ኤምባሲ ኬዝ ያጋጠማቸው ትሄዳለች። እከሌ እንደዚህ ተቸግሯል ካልኳት ተነስታ ነው የምትሄደው። ለሰው የቆመች ጀምር ማለት ነው። ዛሂ ባርካት ኢትዮጵያ ሄዳ ቤተሰቦችን አግኝታ ምናምን እናት አባቴን አይታ ኢትዮጵያ ድረስ ሄዳ ቤተሰቦቿን አደራ ብለዋትም ስለመጣች አደራዋን እየተወጣች ነው ያለችው። የአደራ ልጆች ናችሁ ነው የምትለው ማለት ነው። ከዛ ሆቴል እንደገና ከዛ ቀይረን ሌላ ሆቴል ደግሞ ሰርፕራይዝ አደረገችና አዘጋጅታ ምናምን ነገር ሻህር አሰል በቃ ደስ በሚል ሁኔታ አሳለፍ ነው ማለት ነው። ከዛ በኋላ እኔ እንትን ብያለሁኝ መንጃ ፍቃድ ምናምን ጀምሬያለሁ። ኦልሬዲ እሷ ጋር ያለው እየተማርኩ ነው። ከዛ በኋላ እንትኑን ካለፈ በኋላ ባልተቤቴም ወደ ስራ ሄደ፣ ስራ ቦታው ሄደ፣ እኔም ወደ እሷ ቤት ተመለስኩ ማለት ነው። ከዛ እሷ እኔ ከአሁን በኋላ እንደ ልጅ ነሽ፣ ስለዚህ አንቺ እንደፈለግሽ ህይወትሽን መኖር ትቻያለሽ። እሷ ሌላ ሰራተኛ መጣች ማለት ነው። ኢቃማሽ ሲያልቅ ኦልሬዲ ኢቃማሽ ሲያልቅ እሰራለሁ ታደስልሻል፣ እኔ ጋር እንደ ልጅ ሆነሽ ህይወትሽን መኖር ትቻለሽ ካሁን በኋላ አለች ማለት ነው። ከዛ በኋላ እኔ መንጃ ፈቃድም እየተማርኩ ስለነበረ መንጃ ፈቃዴን ልጨርስ ምናምን ነገር ብዬ ስራ ተመላላሽ ስራ ገባሁ። ተመላላሽ ስራ ራሱ እየሰራሁኝ የምመጣው እሷ ጋር ነው። ኦልሬዲ ቤት የትም አልሄድም። ተመላላሽ ስራ እየሰራሁኝ ትወስደኛለች፣ ታመጣኛለች። መንጃ ፈቃድ ስማር እኔ በባስ እንኳን እንዲሄድ አትፈልግም። ሂጄ ተምሬ ስጨርስ ስመጣ ታመጣኛለች፣ ትወስደኛለች። ልክ እንደ ሌላ ህይወት የላትም እሷ ከአንቺ ውጭ ህይወት የላትም። አንቺን ድራይቪንግ ለስኩ የምታመላልሰው ህይወት አላት እንጂ ልጆች አላት፣ ቤት አላት። ግን መልካምነቷን እኮ ነው ሀብዬ። እኔ ማለት እንደዚህ ማለት ድራይቨሩን ብታዘው እሺ፣ እሷ ራሷ ማዳም አንቺ ስታመላልስ ድራይቨር የላትም። እኔ በባስ ምናምን ነገር ሲሄድ እንደዚህ ራሴን ያመኛል ብዙ ጊዜ ነበረ። ለዛ እንትን ትላለች ማለት ነው። በጣም ጥሩ እሺ። እኔ እናት ትባረክ፣ እድሜና ጤና ይስጣት። አሜን ሀቡዬ አሜን። ከዛ እኔ ሌላ ስራ አፈላልጌ ፉል ታይም ስራ ገባሁኝ። ፉል ታይም ማለት እንደዚህ ተመላላሹን ብዙም አልነበረም። መንጃ ፈቃዴንም ልጨርስ ምናምን ብዬ ፉል ታይም ገባሁኝ። ፉል ታይም እየሰራሁኝ እየተመላለስኩ እየተማርኩ ፉል ታይም የገባሁባቸው ሰዎች ጥሩ ናቸው፣ በጣም መልካሞች ናቸው እነሱ ማለት ነው። እነሱ ጋር እየሰራሁኝ እማራለሁኝ፣ ይፈቅዱልኛል። ባልተቤት ሲመጣ ራሱ ቤት ነው የምንሄደው እሷ ጋር። ክላሴ እንደነበረ ነው፣ ቤታችን እንደነበረ ነው። ረፍቴን እሷ ጋር ነው የምሄደው፣ የትም አልሄድም ሌላ ቦታ። ከዛ ልክ መንጃ ፈቃዴን አወጣሁኝ፣ እቁብ ምናምን ገብቻለሁ። እኔ እቁብ ሁል ጊዜ እገባለሁ። ከአረቦቹ ጋር ነው እኔ የምገባው። እኔ ከአበሾቹ ጋር አልገባም። እቁብ አረቦቹ ጋር ጥላለሁ። መጠቃቀቅ እቁብ ያውቃሉ አይደል? እቁብ በደንብ ነው የሚያውቁት። ምን ይሉታል? ጀማእያ ኦኬ፣ ጀማእያ ማለት ጀማእያ እንጥላለን። እቁብ ወጣልኝ። እቁብ ሲወጣልኝ መኪና ገዛው ማለት ነው። መኪና ገዛው። ከዛ በኋላ የራሴን ቤት ነው ደረሰሽ? የራሴን ቤት እንደ ጣልሽ ነው 2000 ብር ከጣልሽ የሚደርስሻል። እንደ ህዝቡ ነው እና እንደ ብርሽ ነው እኮ ገባኝ። አንቺ የደረሰሽን እኮ ነው የጠየኩሽ። ስንት ነበራችሁ? ስንት ነበር የምትሉት? ስንት? እኔ 10,000 ብር ደረሰኝ። 10,000 ደረሰኝ። ጨማምሬ በ10 ምናምን ሺህ ብር መኪና ገዛው። ስንት ነበራችሁ እንዴ? አረቦች እንደዚህ ትንጥዬ እቁብ ይጥላሉ? አሁን 10 ሰው ሆነው ዳብል የሚጥላለ 5,000 የሚጥላለ ናቸው። አንዳንድ ሺህ ሪያል፣ አንዳንድ ሺህ ድርሃም ከአረቦች ጋር እኔ 1,000 ድርሃም ነው የሚጥለው። ሌሎቹ ደግሞ 3,000 የሚጥሉ አሉ፣ 4,000 የሚጥሉ አሉ። እንደ ጣልሽ ነው ማለት ነው። ዳብል የሚጥሉ አሉ። እስከ 50,000 እስከ 60,000 የሚደርሳቸው አሉ። እኔ ግን እንዳቅሜ በ1,000 ነው የምጥለው፣ 1,000 ነው የምወስደው። ኦኬ። ከዛ መኪና ገዛው። መኪና ከገዛው በኋላ በቃ ካሁን በኋላ የራሴ ቤት መያዝ አለብኝ ብዬ የራሴን ቤት ለመያዝ አንድ ክፍል ቤት ተከራየው ማለት ነው።
አንድ ክፍል ቤት ተከራየው። አንድ ክፍል ቤት ስከራይ እቃ ምናምን ከሷ ጋር ሁሉን ነገር ከሷ ቤት ወስጄ ነው ሁሉን ነገር ማለት ነው። ምንም የገዛሁት ነገር የለም። አንድ ክፍል ቤት ያስኩ ለኔና ለባሌ። እንደዚህ እንትን ስል ልጆች ቤት ይዛለች ምናምን ነገር ሲባል ሴትዮዬን ቤት የምንሰበስባቸው ልጆች ነበሩ፣ እንደዚህ የሚመጡ ልጆች ምናምን ስለነበሩ ቤት ይዛለች ሲባል በጣም ብዙ ልጆች መጡ ማለት ነው። አንድ ክፍል ቤቷ በአንድ ወር ውስጥ ሞላች። በሁለተኛ ወሬ ሌላ ቤት ቀየርኩ፣ ትልቅ ቤት ያስኩ ማለት ነው። ትልቅ ቤት ሲይዝም ፕሮቶኮል ምናምን መጅልስ የነሱን እንትን ወሰድኩኝ፣ ሶፋ ምናምን ወሰድኩኝ፣ የተለያዩ ነገሮች አንዳንድ ነገሮችን አሟላሁኝ። ሁለት ክፍል ቤት ያስኩ ማለት ነው። ሁለት ክፍል ቤት ይዤ ከዛ በኋላ መኖር ጀመር። ልጆች መጡ ምን አሉ። እኔ ታክሲ ምናምን እንደዚህ ልጆችን መውሰድ አንዳንድ ነገሮች ኦልሬዲ ያን የታክሲ ስራውን ምናምን ነገር አላወቅኩበትም ታውቂያለሽ። እንደዚህ እንዴት እንደሚሰራ ለእኔ አዲስ ነው። መኪና ለእኔ እንትን ነው። ልጆች እንደዚህ ዝም ብዬ አመጣለሁ፣ ብር አልቀበልም፣ በወስዳቸዋለሁ ዝም ብዬ ህይወት እንዴት እንደሆነ ምናምን ነገር በየዋህነት ምንም አላወቅኩም። በቃ ከሳሰርኩኝ ታውቂያለሽ። ስከሳስር ሙከለፋ ምንም ነገር መጣብኝ። መኪናውን ሽጬ አሁንም ስራ ገባሁ። ሰው መልሼ እዛ ነበርኩባቸው ሰዎች ተመለሱ። እነዛ ሰዎች ይፈልጉኛል፣ ይመልሱኛል። ስፈልግ እመለሳለሁ፣ ስፈልግ እሄዳለሁ። በቃ ይብኛ ማለት ነው። እነሱ ጋር መጣሁን። አሁንም እያል ህይወት ባልተቤቴም ይመጣል፣ እረፍት ሲሆን ምናምን እንትን ይላል፣ እኔም እንትን እላለሁኝ። እሷም ደግሞ ባላት ነገር ከበር ታደርገናለች፣ በቸገረን ነገር ትረዳናለች፣ ከጎናችን ሆና ማለት ነው። የሆነ ነገር እንትን ሲል እጃዛ ቤቱም እንደቀጠለ ልጆችም ሲወጡም ሲገቡም እኔም ስሰራ ምንም ስል ህይወት ቀጠለ፣ መኖር ጀመር። ያው ልጅ የለም አላህ አልሰጠንም። እኔም ከዛ በኋላ በቃ እኔ ኦልሬዲ ትዳር ከያዝኩ በኋላ የተወሰነ እንትን ካልኩ በኋላ አንዳንድ ነገሮች ያመኛል። እንደዚህ ስራም ብዙም አልሰራም፣ ትንሽ ሰራለሁ፣ ይታመማለሁ፣ ሐኪም ቤት እገባለሁ፣ ደሞ ወስዳለሁ፣ ሐኪም ቤት ገብቼ ምናምን የተለያዩ ነገር ያጋጥመኛል። ያው የጤና እንከን አንዳንድ ነገር ተፈጠረ። ቢሆንም እኔ ታመሜ ሐኪም ቤት ስተኛ ቀድማ እኔ ጋር የምትመጣው ሴትዮዬ ናት። ከኔ ጋር ነው አብራ ሁሉን ነገር የምታሳልፈው። ሰማለህ አቦ ከንቺ እያወራሽ ነው። ከዛ አቡዬ እሺ አቡዬ ከዛ ህይወት ቀጠለ፣ መኖር ጀመር። እኔ ከዛ በኋላ በቃ እንትን አልኩኝ። እኔ የሰው ቤቱም ስራ ምንም እንትን ሲለኝ ልብስ ምናምን ለምን የሆነ ነገር አልሸጥም ምናምን ብዬ ልብስ ነገር ደግሞ ጀመርኩኝ ማለት ነው። ልብስ ጀመርኩኝ እጂ አንዳንድ ነገሮችን ማምጣት ጀመርኩ። ልብስ ምናምን ነገር መሸጥ ጀመርኩ። ልብስ ሳመጣም አብራ በቃ ባለው ነገር ከኔ ጋር አብራና ሴትዬ ማለት ነው። ልብስ እንኳን አንጥቼ የማይሸጥ ልብስ ምናምን ነገር ሲኖር እኔ ጓደኞቿ ቤት ምናምን ሰራተኛ ምናምን ጋር ወስዳ ትሸጥልኛለች። እኔን ባለ ነገር ከበር ታደርገኛለች። በሚቸግረኝ ነገር እኔ ከጎኔ ናት ማለት ነው። እኔን ባለው ነገር ታግዘኛለች። ከዛ ባልተቤቴ 3 አመቱን ምናምን ጨረሰ። ሰውየው ስራ ምናምን እንትን አላለም። ኢቃማው እንትን አለ ማለት ነው። ኢቃማው ሲያልቅ ኢቃማው አሁንም እነሱ ሰሩለት። ምንም ያው እንደ ቤተሰብ ስለሚያውን ኢቃማው ተሰራለት። ወንድሜም ወጣ ከዛ ስራ፣ የወንድሜም ኢቃማ ተሰራለት። አሁን ላይ ሀቡዬኛ ሶስታችንም እኔም ባልተቤቴም ወንድሜም ኢቃማ በእነሱ ስር ነን ማለት ነው። ኢቃማችን ሲያልቅ ብቻ ነው የምናሳድሰው። እንደ ቤተሰብ ሆና እያኖረችን ነው። ከጎናችን ናት ባለው ነገር። ሴትዬ በጣም መልካም ሰው ናት። እጅግ በጣም ይሄ ነው ብዬ መግለጽ አልችልም። ይሰማልህ አቡ? በቃን ይላሉ። ወይኔ አስረዘምኩት ወይም አወራር አላወኩም መሰል። እሺ